ማኒኮ ወርደቴ እኮ ማለት ነው። እኔ እኮ ለሽታ ሰርግ ቦክሰር አጥቼ እኮ ለሰርጓ እኮ የማድሪድን ማሊያ እኮ ነው የራኛውን ማሊያ እንደ ቦክሰር እንደ ጥቅጥቅ አዙሪ ለብሼ የሄድኩት እኮ ሰርግ። ውርደቴ ችግር አሳለፍኩ ትላለህ። እኔ ሃይ ስኩል ላይ ማረገው ካልሲ እኮ ኤሌመንተሪ ሸሚዝ ነበር እጀታው ነቅዬ እንደዚህ ለኔ ኤሌመንተሪ ላይ እኮ ነው ሱሪ ተቀዶ ስጸዳዳ እኮ ማለት ነው ኪቱ ጋር ተቀዶ ስጸዳዳ ሱሪ አላውልቅም ነበር። በቃ መላክ ያንተ ችግር ከፋ እንደመጥፋት ነው መራቅ ወደ ጉዳይ ገዛው ከፋ ይላል። የሆነ ቀን ነው እናትህ ትይጋችሁ አልበሰ አንተ ዩኒፎርም ካላብራም እሱ ይዘራል እና አንተ ስለ ካላብራም ራሴ አንተ ቀረበሽ ልትዩ ለኮረኩሞ ነበር አንተ መስለኝ እንዳስለመዱ። ያንተ ችግር የማሪድ ማሊያ አድርገህ ነው ባርሳ 4 ያገባበት አራማሪ አተሰክስ አውስ ገየራ አድርገህ ዲጀርፉል ብራዘር በዘመን መንገድ ላይ ይችላል እንዴ? ታዲያ ታመሜ መንገድ ላይ አይደለም እዚህ ኩላሊቴ የምታመም 10 ብር የማይሰሰው ሐሳብ ይሰጣል። ጨባ ወጥሮ ይው ታፕ እንደውም ኩላሊትን ትወደብ ያቺ ልጅ ባሳተ መንገድ ላይ እኮ እንዴ ምን ነው አሞኛል። እዚህ ጋር አፔንዲሳይተስ ሊሆን ይችላል እና ሰርጀሪ ይሰሩዋል። ከፍ ካለ ደግሞ ጋስትራይተስ ስለሚሆን ሰርጀሪ ሊሰሩ ይችላል። ግን ዝቅ ካለ በጣም ኮሎኖስ ሊሆን ይችላል እና ኮሎኖስኮፒ ምናምን ይሰራል። አፔንዲክስ ትላል እንዴ? አፔንዲክስ ፊዚክስ ላይ አይደል እንዴ? ወንድሜ እሱን ተወና ማለት ነው። እዚህ ጋር ይሸነጉጠኝ ወንድሜ። መሸንጎጥ የሚባል ነገር የለም ሲጀመር። አንተ ሜንታል ኬዝ ሳይኖርብህ አይቀርም። ስለዚህ ሜንታል ሄልዝ ኢንስቲትዩሽን ሄደ አይምሮ ሰርጀሪ ይሰሩሃል እና እዛ ይሻላል። እዚህ ጋር ሰርጀሪ ያደርጋል። አንተ ቄራ ነው እንዴ ተማርከው? የሰው እርድ ምን ቀልድ ነው ያስታውቃል? ጠየቀኝ መለስኩት። ስንባሽ መደደ መሰለህ እንዴ? ኢንዲዮቫስኩላር ሲቲ ስካን ኢንቪዚብል አላይነር ሴራሚክ ወንድ ኮክ ድኛ ያጨስ አፈውሰንም እንዴ ቀባ ከዚህ በኋላችን አንድ ብር ቅንጣት ያህል ብር አታገኝም ከኔ ነው ማለት ይሄ እንደውም ብዙ ነው የምታክልም አታገኝም። ካወራ መቻነስ አንተ ሁሌ እንዳወራህ ነው ወሬ አንተ ነኝ ሶደሬ እና የቤት ሲኒማ እንኳን ማላይ ልጅ ለሷ ኔትፍሊክስ ስከፍል ላገኘው ራሴን በዚህ ስልክ ኮኮ ምን አየነከው ማለት ነው። ይሄ ስልክ ያዘ በቃ አይጠየቅም። ግን አንተ አሁን ስደውል ሊትሆናለህ ሁሌ ልምጥ ሊጤውን ግዞ አለ መተዋወቅ አንተ በጣም እኔ እርሾ ነው እኔ ምር ኩፍ ነው ማለት አንተ ላይ ራሱ እንዳልቆርጥ አንተ ዋይፋይ ዲስቲቪ ኔትፍሊክስ ካናል ፕላሱን ላጀምራለች ሰው ካናል ፕላስ ምን ለምሳሌም ደውዬ ነው መነግራት። አይ አንተ ከተሻሻልክ እኮ ደስ ነው የሚለኝ። እንደዚህ ኮንክ የምር ከሆነ ደስ ነው የሚለኝ። አንተ በነገርኩ እርሾ ነኝ ማለት ያበሽ ሄሎ ወይ የልጁ እኮ በቃ እኔ 500 ብር አለኝ የቴሌ ብር ላይ ዘምዘም ጋር ደግሞ 75 ብር አለኝ እልክልሻለሁ። ተበደሪ እስከ ልክልሽ ከፈለግሽው ካዋጭም ቢሆን ተበደሪ ነው በቃ እሺ እናት አንዴ ሰማ ያ አክስታሽ ትንሹ የወተት ክራይ ደርሶበታል እና ይቀንጨር እና አይከፈል። አንተ ምን ለሰው ሀብት ተሟጋች ነኝ አንተ ሌለ እንዴ? የሞት ነው ሞተን የተረፈው ይትረፍ ትውልድ ይዳም ብዬ ነው። እንደሱ አድርጎ ቢጠይቅስ ወተት ሳይጠጣ ይልሽ እልዲና ቢስ አንተ በእናትህ ከ5 ዓመት በፊት ቲክቶክ ጀምረን ቢሆን እንደዛ እንጀምር እንደተባባልነው ሀብታም ሆነን ነበር። ነፍ ባበር ነበር የሚኖረው። ይሄኔ ታፍረን ነበር። የራሳችን መኪና ይኖረናል ምናምን እንነዳለን። ትራክቱራስ ተገልብጠን ነበር። ይሄኔ ታታው ነው የሚታይ ምን ጸብ ነው የሚፈልገው ሲጀምር እንዴ አታርጊ ሲጀምር ጸብ ፈልግስ ጸብ ትፈልጋለህ ወይ ነው እኮ ብፈልግ አዎ እፈልጋለሁ። እኔ አልፈልግም። አንተ አፈልግም በፈልግ ኑሮ ነው አልፈልግም ነበር። አንተ የዲዛይር መኪና በእናትህ መግዛት ስንችል ተወርቶበት አሁን ጨመረ እኮ መግዛት ስንችል ማለት ገንዘብ አውጥተህ ነው ዲዛይር መኪና የምገዛው የነዳጅ መኪና ያማል ታዲያ ኤሌክትሪክ መኪና አምጥተህ ኤሌክትሪክ መኪና አንተ ብሎ እስቶፍ በላችሁ ይገላል አይጣበላ ይነክሳል። ኧረ ወፍ ማን ገንዘብ ካለ ወጪ ወጣት አለብህ ለኤሌክትሪክ መኪና አትይፍሪኩ ታው አባቴ ሞት ኤሌክትሪክ መኪና ትገዛለህ በ50 ብር ፉል ታደርጋለህ። ከዛ በኋላ ኧረ ወፍ ገንዘብ ካለ ኤሌክትሪክ መኪና ነው ገተለብህ። ትቀልዳለህ በእናትህ